ዛሬ የምነግራችሁ የአራቱን ኤሌመንቶች ተመሳሳይ የሚያደርጋቸውን ባህሪ ነው። ማለትም የእሳት፣ የውሃ፣ የመሬትና የንፋስ ባህሪ ያላቸውን ኮከባቶች አንድ የሚያደርጋቸውን ባህሪ ነው። ከዛ በፊት አካውንቱን ፎሎ አድርጋችሁ መጀመር እንዳትረሱ። የእሳት ኮከብ ያላቸው ኤሪስ፣ ሊዮና ሳጂታሪየስ ናቸው። እነዚህ ኮከቦች ቀጥተኛ ናቸው። አንድን ነገር እንዴት መስራት እንዳለባቸው ያውቃሉ። ለሚወዱት ነገር በትልቅ ሞራልና ተነሳሽነት ምንም ሳያቅማሙ ይፋለማሉ። የሚፈልጉትን ለማንሳት ሁሌም ዝግጁ ናቸው። ተፈላጊ ሰው ሆኖ ከተሰማቸው ሌሊት 9 ሰዓት ቢሆንም ይቀሰቅሳቸዋል። ልባቸው ሁሌም ሞቅታ ላይ ነው፣ መፈለግ ላይ ነው። ታማኝ ናቸው። በሰዎች በቶሎ ተስፋ አይቆርጡም። ከተቆረጡ ግን ቶሎ አይመለሱም። እውነተኛ ሲሆኑ የሚስቡት ጠንካራ ተጽዕኖ ማሳደር የሚችል ምርጥ ግንኙነትን ነው። የንፋስ ኮከብ ያላቸው ኮከቦች ደግሞ ጄሚኒ፣ ሊብራና አኳሪየስ ናቸው። ጭንቀትና የተፋፋመ ሁኔታ ውስጥ መግባት አይፈልጉም። ነፃ አየርን ይፈልጋሉ። ሳትጠይቋቸው የሚፈልጉት ነገር እንዳለ ይሰጧቸዋል። ቤት ከመሆን እኩል በሚባል ደረጃ ወደ ውጭ መውጣትን ይፈልጋሉ። በጣም ጠቃሚ የሆነ ምክርም ይሰጧቸዋል። ለሚወዱት ሰው ሁሌም ይቆማሉ። ለረጅም ጊዜ ስለሚሰማችሁ ስሜት ባታወሯቸው ጥሩ ነው። ቶሎ ይሰለቻሉ። ስሜታቸው ቋሚ አይደለም። አእምሯቸው እረፍት አልባ፣ ቶሎም አይተኙም። የውሃ ኮከብ ያላቸው ካንሰር፣ ካፕሪኮርንና ፓይሰስ ናቸው። እነዚህ ኮከቦች ደግሞ ለራሳቸው ታማኝና ካለው ነባራዊ ሁኔታ ጋር አብረው መኖር ይችላሉ። የሌላን ሰው ስሜት ይረዳሉ፣ እንደ ራሳቸውም ያያሉ። ሁሌም ሰው ባይከፋ ደስ ይላቸዋል። የሚፈልጉት ነገር ሰርተው መተኛት፣ ማረፍ ነው የሚፈልጉት። ሮማንቲክ ሲሆኑ ለሚወዱት ሰው ማንኛውንም ነገር ሊያደርጉ ይችላሉ። በጣም ሲናደዱ ያለቅሳሉ። ኤርፎን አድርገው ዘፈን እየሰሙ ከሆነ ቤት ውስጥ ለረጅም ጊዜ መቀመጥን ይወዳሉ። ሕፃናትን በጣም ይወዳሉ። የመሬት ኮከብ ያላቸው ቶረስ፣ ቪርጎና ካፕሪኮርን ደግሞ የሚታይ ነገር ይፈልጋሉ። አዳዲስ ነገሮችን ለመልመድ ጊዜ ይፈልጋሉ። ሰዎች ምቾት እንዲሰማቸው ማድረግ ይችላሉ። ወዳጆቻቸውን ቀዳሚ ናቸው። አረንጓዴ እጽዋቶችን በጣም ያደንቃሉ። የማይመቻቸው ነገር ካለ በቀጥታ ፊት ለፊት ይናገራሉ። ጥሩ ሰራተኞች ናቸው። ምክንያታዊም ናቸው። ለሚፈልጉት ነገር እስከ መጨረሻው ይዋደቃሉ። በአጠቃላይ ስናያቸው የአራቱ ኮከቦች ባህሪያት ይሄንን ይመስላል። በእሳት፣ በውሃ፣ በነፋስና በመሬት የተወከሉት። ለተጨማሪ ጠለቅ ያሉ ቲፖች የቴሌግራም ቻናሌን አሌክስ ዞዲያክ 0707 ብላችሁ ጆይን አድርጉ። ፒስ አውት።